ኦኬ ኮለመን ቬክተር ኢንቱ ዳይሜንሽን ይሄ ደግሞ ፓርት ቱ ነው። ከዛ የቀጠለ ነው። ስለዚህ ኮለመን ቬክተር እንዴት ኤክስፕረስ ማድረግ እንደምንችል እናያለን ማለት ነው። ሶ ፈርስት ቲዮሬቲካሊ ኤኒ ቬክተር ኤ ሉክ እንደዚህ ነው የሚጻፈው። ኤኒ ቬክተር ኤ ካን ቢ ሪፕሬዘንትድ ባይ ኤ እኩል ነው ኤክስ ዋይ ኢት ኮል ኢት ኮለመን ቬክተር። ሶ የሆነ ቬክተር በዚህ መንገድ ኤክስፕረስ የሚደረግ ከሆነ ኮለመን ቬክተር ይባላል ማለት ነው። ሶ እያንዳንዱ ነገር እናያቸው። ይሄ ቬክተር እንዴት ነው? ምክንያቱም የምናየው እኛ ቱ ዳይሜንሽን ነው። ቬክተሮችን በሁለት ዳይሜንሽን መግለጽ ነው። በቀላል ቋንቋ ቱ ዳይሜንሽን ማለት ኤክስ ዋይ ፕሌን ነው። ሌላ የተለየ ነገር የለውም። ስለዚህ ኤክስ ዋይ ፕሌን ተጠቅመን እንዴት ነው ቬክተሮችን መግለጽ የምንችለው? ሶ ኤክስ ኢዝ ዘ ፈርስት ሌተር ኤክስ ኢዝ ሪፕሬዘንትድ ዋት ሆሪዞንታል ላይን or horizontal distance or horizontal component. Y is vertical line, vertical distance, vertical component ሊሆን ይችላል ማለት ነው። ሶ x is horizontal, y is vertical። እዚህ ጋር እንደምታዩት x y plane c ያለው ሶ x is horizontal, y is vertical። ስለዚህ በዚህ ኤክስፕረስ የምናደርገው አሁን እንመልከት። ቬክተር ኤ የተባለው እዚህ ጋር ነው ያለው፣ ቢ ጋር ነው ያለው። ሶ ይሄን ቢ ዝም ብለን አይደለም የምናገኘው። ይሄን ቢ ለማግኘት ስለዚህ ይሄ 0 0 ነው። ከዚህ መሄድ አለብን። ልክ ከዚህ ስንሄድ 2 ዩኒት ሄድን ማለት ነው። ሆሪዞንታሊ 2 ዩኒት ሄድን ብናልፍ ወደ ላይ ስናየው ቬክተር አናገኘውም። ስለዚህ ምን እናደርጋለን? ኤ ኢዝ ኢኳል ቱ 2 ሆሪዞንታሊ 2 ሄድኩኝ ማለት ነው። ከዛስ ወደ ላይ ስንት ወጣው? ወጥቼ 3 ያው 3 ዩኒት። ስለዚህ 3 እዚህ ሆሪዞንታሊ 2 ሄጄ ቨርቲካሊ ደግሞ 3 ወደ ላይ ስወጣ ምን አገኛለሁ? ቬክተር ኤን አገኛለሁ ማለት ነው። ቬክተር ኤ ይሄኛው ቬክተር እዚህ ጋር ያለው መጥቶ እዚህ ጋርም ደግሞ ቢሆን በዚህ ተቃራኒ ደግሞ ቢሆን ይሄኛው ወደ ኔጌቲቭ ዋይ ይመጣል ማለት ዳይሬክሽኑ በዚህ ይቀየራል ማለት። ከዚህ በላይ ፖዚቲቭ ዋይ፣ ከዚህ በላይ ኔጌቲቭ ዋይ፣ ከዚህ ወደዚህ ፖዚቲቭ ኤክስ፣ ወደዚህ ደግሞ ኔጌቲቭ ኤክስ። ስለዚህ በዚህ መንገድ ኤክስፕረስ ማድረግ እችላለሁ ማለት ነው። ኦር ኤ አያችሁ በኮምፖነንት ነው ኤክስፕረስ ያደረገው። ስለዚህ ሁለት ኮምፖነንቶች አሉት ማለት ነው። ኤክስ ኮምፖነንት ኤንድ ዋይ ኮምፖነንት። ሶ ቬክተር ኤ ኢዝ ኢኳል ቱ ዋት 2 3 ማለት ነው። ስለዚህ በዚህ አድርገን ኤክስፕረስ ማድረግ እንችላለን ማለት ነው። ሶ ኢት ኢዝ ኮለመን ቬክተር ኢንቱ ዳይሜንሽን። ስለዚህ ሁለት ዳይሜንሽንን ቬክተርን በዚህ መንገድ ኤክስፕረስ እናደርጋለን ማለት ነው። ስለዚህ ይሄ ኮምፖነንት ኦፍ ቬክተር ይባላል ማለት ነው። ስለዚህ ይሄ ቬክተር እንደዚህ ከተሰጠን በኋላ ማግኒቲዩዱንስ እንዴት ነው የምናገኘው? አሁን ደግሞ የምናየው ቶፒክ ማግኒቲዩድ ኦፍ ቬክተር ይባላል። ማግኒቲዩድ ኦፍ ቬክተር። አሁን ደግሞ የቬክተሩን ማግኒቲዩድ። ስለዚህ አሁን ዲስታንሱን ስንመለከት እዚህ ጋር ተመልከቱ። ስለዚህ ከዚህ ሂጅ እዚህ ጋር ነው የማገኘው። ስለዚህ የኤን ዲስታንስ ነው የምፈልገው ማለት ነው። አፕላይ ዋት ፓይታጎረስ ቲዮረምን አፕላይ ያደርጋለሁ ማለት ነው። ሁልጊዜ ማግኒቲዩድ ኢዝ ፖዚቲቭ። ሶ ማግኒቲዩድ ኦፍ ኤ ኢዝ ኢኳል ቱ ምንድነው የማደርገው? 2 ስኩዌር ይሄ 2 ስኩዌር ሲደመር 3 ስኩዌር ማለት ነው። ስለዚህ 4 ሲደመር 9 13። ስለዚህ ማግኒቲዩድ ኦፍ ኤ ምን ይሆናል? ይሄንን ራዲካል መጨመር ነው ስኩዌር ሩት ኦፍ 13። ምክንያቱም ኤ ስኩዌር ነው እዚህ ጋር የምንሰራው ምን አድርገን ስለሆነ ኤ ስኩዌር ኢዝ ኢኳል ቱ 2 ስኩዌር ፕላስ 3 ስኩዌር። ሶ ኤ ስኩዌር ኢዝ ኢኳል ቱ 13 ከሆነ ኤ ኢዝ ኢኳል ቱ ስኩዌር ሩት ኦፍ 13 ኢት ኢዝ ዋት ማግኒቲዩድ ኦፍ ቬክተር ይባላል ማለት። ስለዚህ ማግኒቲዩድ ኦፍ ቬክተር ለማግኘት ምንድነው የማደርገው? ስኩዌር ሩት ኦፍ ዋት ኤክስ ኮምፖነንት ስኩዌር ሩት ኦፍ ኤክስ ኮምፖነንት ፕላስ ዋይ ስኩዌር ማለት ነው። ስለዚህ ኢት ኢዝ ዋት ማግኒቲዩድ ኦፍ ዋት ቬክተር ማግኒቲዩድ ኦፍ ቬክተር። ስለዚህ እንደዚህ ማድረግ እንችላለን ማለት። ስለዚህ የሁለቱ ልዩነት ግልጽ ነው ማለት ነው። ኢት ኮምፖነንት ኢት ኢዝ ማግኒቲዩድ። ስለዚህ ኮምፖነንቶቹ ከተሰጡን ኤክስ ስኩዌር ፕላስ ዋይ ስኩዌር ስኩዌር ሩት አውጥተን ማግኒቲዩድ ማግኘት እንችላለን ማለት። ስለዚህ በዚህ መንገድ ኤክስፕረስ ማድረግ እንችላለን።
በአጠቃላይ ከአሁን በፊት ሁለት ቬክተሮች ቢሰጡን መነሻ ኖራቸው ለምሳሌ ቬክተር ፒ ኤክስ ዋን ዋይ ዋን ላይ ቢሆን እንደገና ደግሞ ሁለተኛው ቬክተር ደግሞ ኪው የተባለው ኤክስ ቱ እና ዋይ ቱ ላይ ቢሆን ስለዚህ የዚህን ኮምፖነንት ማግኘት እንችላለን፣ የዚህን ማግኘት እንችላለን ማለት መጀመሪያ ኮምፖነንቱን እንስራው። ኮምፖነንት ማለት ኤክስ እና ዋይ መለየት ማለት ነው። ስለዚህ ኮምፖነንቱ ኤክስ ዋይ፣ ስለዚህ እንደዚህ ነው የሚቀመጠው። ስለዚህ ኤክስ ማለት ኤክስ ቱ ማይነስ ኤክስ ዋን ነው ማለት ነው። ዋይ ማለት ዋይ ቱ ማይነስ ዋይ ዋን፣ እንደዚህ አቀራንሰን እናስቀምጣለን ማለት ነው። እዚህ ጋር እንምጣና ተመልከቱ። አሁን እዚህ ጋር ነው ያለው አይደለ? ሶ ይሄንን ብቻ ይሄንን ላይን አድርጌ ላምጣው እስከ ቪ ድረስ እስከዚህ እስከ ቪ ድረስ። ይሄ የተነሳበት ኦሪጂን ስለሆነ 0 ነው። እዚህ ጋር ሲደርስ ደግሞ 2 3 ነው። 2 ወደ ሆሪዞንታል ተጉዞ እንደገና ደግሞ 3 ወደ ላይ ወጥቶ ነው የቆመው። ስለዚህ ይሄንን ፎርሙላ ተጠቀምን፣ ይሄንን ተጠቀምን፣ ተመሳሳይ ነው። እንየው። ሶ ምን ብያለሁ? ኮምፖነንቱ ኤክስ ዋይ ማለት ይሄ ጋር ይሄኛው ኤክስ ዋን ዋይ ዋን ነው። ይሄኛው ደግሞ ኤክስ ቱ ዋይ ቱ ነው ያቆመበት። ስለዚህ ምን አደርጋለሁ? ኤክስ ኢዝ 2 ማይነስ ኤክስ ዋን 0 ዋይ ቱ ኢዝ 3 ዋይ ዋን ኢዝ 0 2 ማይነስ 0 2 3 ማይነስ 0 ኢዝ 3 ስለዚህ 2 3 ሶ ጀነራሊ ይሄኛው ፎርሙላ እንጠቀማለን ማለት ነው። ሶ መነሻው ኢኒሻሊ ኤክስ ዋን እና ዋይ ዋን ቢሆን ፋይናሊ ደግሞ ኤክስ ቱ እና ዋይ ቱ ላይ ቢደርስ እያንዳንዱን ዲፈረንስ ቀናንሰን እንሰራለን ማለት ነው። ማግኒቱዱንም ስናሰላ ይሄኛው ኤቢ ነው፣ ይሄኛው ቬክተር ነው። ሶ ማግኒቱድ ኦፍ ኤቢ ማለት ምንድነው የምናደርገው? ስኩዌር ሩት ኦፍ ኤክስ ቱ ማይነስ ኤክስ ዋን ዘ ሆል ስኩዌር ፕላስ ዋይ ቱ ማይነስ ዋይ ዋን ዘ ሆል ስኩዌር ማለት ነው። ስለዚህ በዚህ መንገድ ቬክተሮችን ካልኩሌት ማድረግ እንችላለን ማለት ነው። ሶ እዚህ ጋር ያለውን ስንሰራው ስኩዌር ሩት ኦፍ ማን ይመጣልኛል? 2 ማይነስ 0 ዘ ሆል ስኩዌር ፕላስ 3 ማይነስ 0 ዘ ሆል ስኩዌር እንሻው 0 0 ስለሆነ ሶ ይሄኛው 2 4 ፕላስ 9 ስኩዌር ሩት። ስለዚህ ቅድም እንዳለ ስኩዌር 13 ይመጣል፣ ተመሳሳይ ነው ማለት። ስለዚህ በዚህ መንገድ በደንብ አድርገን መስራት እንችላለን። አሁን ሁለት ነገር ለይተናል ማለት ነው። ሶ ኮለመን ኦፍ ቬክተር አይተናል። ኤክስ ዋይ እንደዚህ ነው የምናስቀምጠው። እንደገና ደግሞ ኤክስ ዋን ዋይ ዋን ኤክስ ቱ እና ዋይ ቱ ደግሞ ተሰጠን ቀን አንሳል የኤክስን ለብቻው የዋይን ብቻው እንደዚህ እናስቀምጣለን ማለት ነው። ኮምፖነንት ይባላል። ሁለተኛው ደግሞ ማግኒቱዱን ደግሞ ካልኩሌት ስናደርግ ኤክስ ስኩዌር ፕላስ ዋይ ስኩዌር ስኩዌር ሩት አድርገን ማግኒቱዱን ማግኘት እንችላለን። ማግኒቱዱ ማለት ቬክተሩ ያለው ርቀት ማለት ኦሪጂን ያለው ርቀት ወይም በሌላ አነጋገር ዲስታንስ ኦፍ ላይን የምንለው ማለት። ስለዚህ እነሱን ተጠቅመን መስራት እንችላለን። ሶ ኮለመን ቬክተር እና ማግኒቱድ ኦፍ ቬክተር የሚመስላል። አመሰግናለሁ።